የትናንቱ አርሰናል እጅግ በጣም የሚደንቅ አርቴታ ባለፈው ፋየር ያሉት ትክክለኛ መገለጫ የትናንቱ ጨዋታ። በእርግጠኛነት አብዛኞቹ የአርሰናል ደጋፊዎች በትናንቱ ጨዋታ ያዝናሉ ብዬ አልጠብቅም። ምክንያቱም አርሰናል በጣም ጥሩ ነበር። እንዲህ ብለን የምትወጣለት አይደለም። ተጫዋቾቹ በሙሉ ያላቸውን ሰጥተዋል። አርቴታ እንዳሰልጣኝ ማድረግ ያለበትን አድርጓል። ያውም ባልተጠበቀ አጨዋወት ስልት መጥቶ የብዙዎቹን ግምት ፉርሽ ያደረገ እንቅስቃሴ አድርጓል። ስለዚህ ትናንት አርሰናል አንዱ ማንሳት የሚቻለው ነገር እድለኛ ያልነበረ ክለብ ነው። በትናንቱ ጨዋታ አንዳንዴ እድል የምታጣባቸው ክስተቶች አሉ። ትናንት አርሰናል እድለኛ አልነበረም። የኢብሪቺ ኢዜ ሹት ዶናሩማን አልፎታል። ዶናሩማ እጁን ሰንዝሮ ነበር አልፎታል፣ ግን ብረት ነው የመለሰው። ማንቸስተር ሲቲ በነገራችን ላይ ታችሁት ከሆነ ፈርስት ሃፍ ነው የተሻለው አጋጣሚዎች ብረት የገጨበት አጋጣሚና ራያ ዙሮ ኳሷን ያዛት ፈርስት ሃፍ ላይ የነበረ ክስተት ነው። ሰከንድ ሃፍ ላይ ግን የአርሰናል በጣም ይበልጣል። ሙከራዎቹ ለጎል የቀረቡ በጣም ቅርብ ነበሩ። ብረት ዶናሩማ የመጨረሻዎቹን 7 ደቂቃዎች አስታውሱ። አርሰናል ጨምቆ ነው። ማንቸስተር ሲቲ በዛ ደረጃ አፈግፍጎ ያውቃል? የለማ ሮድሪ የለማ